ስሙ አይደለም። አላህን አምላክ እንለዋለን። ልክ አሁን እዛ ሌሎች በዕብራይስጥኛ የሚናገሩ አካላቶች ጋር ብትሄዱ ኤሎሂም ብለው አላህ ኤሎሂም ሊሉት ይችላል። ኤሎሂም ማለት አምላክ ማለት ነው። ስም አይደለም። ማምጣቱ ነው እንትን እያልን አይደለም። እሺ ቃንዴ ልዝጋ። ስለዚህ አሁን የአላህ ስም የሆነ ከነብዩ መሐመድ በፊት የነበሩ ሰዎች ወጥ የሆነ ስም ነበረው። እናንተ የምታመልኩት አላህ ወጥ የሆነ አሁን እናንተ እንደምታረጉት ማለት ነው። አሁን የእናንተ ሙስሊሞች ዓለም ላይ ያለው ሙስሊም በሙሉ ከአላህ ውጪ ሌላ ስም ትጠቀሙለታላችሁ። የወጥ የሆነው ስም አላህ ነው አይደል? አይደለም። አላህ የሚለው የተጽኦ ስም ነው ብለን ነው የምናምነው። የሱ የማይተረጎም የተጽኦ ስሙ ነው ብለን ነው የምናምነው። ወልሙ አላህ ማለት ነው አላህ ብለው ማለት ነው። እና የሺቃቅ ያረገ ይመጣ ነው ብለን እናምናለን። ሌላ ስም አለው ለምሳሌ ከአላህ ውጪ አላህ الرحمن الرحيم الملك القدوس السلام المؤمن المهيمن العزيز الجبار المتكبر ይሄ ሁሉ የአላህ ሱብሓነሁ ወተዓላ ስሞች ናቸው። በእነዚህ ሁሉ ስሞች እንጠራዋለን። በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ብለው ነው ያስቀመጡት? ኢነ ሊላሂ 99 እስመን ሚአተን ኢላ ዋሂዳ መን አሕሳሃ ደኸለ አልጀና። ለአላህ ሱብሓነሁ ወተዓላ 99 ስሞች አሉት፣ ለመቶ አንድ ሲቀረው እነዛን የቆጠረ ጀነት ይገባል። ምን ማለት ነው ሲባል 99 ስም ብቻ ነው ያለው ማለት ሳይሆን እኛ የምናውቀው 99 ስም ነው። በዱዓቸው ላይ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? አላህ ወይ ጌታዬ ሆይ ይላሉ፣ እኔ ጠይቀሃለሁ ቢአስማኢከል ሑስና ውብ በሆኑ ስሞች አለዚ ሰመይተ ቢሃ ነፍሰክ ራስህን በሰየምክበት አው አንዘልተሁ ፊ ኪታቢክ ወይም መጽሐፍቶች አወረድከው አው ዓለምተሁ አሐደን ሚን ኸልቂክ አው ኢስተእተርተሁ ፊ ዒልሚ ልገይቢ ዒንደክ አንተ ብቻ የምታውቀው አለ ወይ ደግሞ ደጋግ ባሮችህንም ያሳወቅኳቸው አሉ። በእነዛ ሁሉ ስሞች ጠይቃለሁ ብለህ አምናለሁ። ስለዚህ ለአላህ ብዙ ስሞች አሉ ብለን እናምናለን። አሁን ለምሳሌ አንድ የሆነ ቀደምት የሆነ ኦሪጂናል መጽሐፍ አንስተህ ይሄ ስም የአላህ ስም ነው ወይ ብለህ ብትጠይቀኝ አይዶን ነው ብለው ስሙ ከሌላ ነገር ጋር የተገናኘ ስህተት ያለበት ከሆነ አይደለም እንላለን ሙሉ በሙሉ። ነገር ግን ስሙ ምንም ችግር የሌለበት ከሆነ ዊዶን ነው ሊሆንም ላይሆንም ይችላል ብለን እናልፋለን ማለት ነው። አሁን ባለው ሁኔታ አላህ ስሞችን ተውቂፊይ ናቸው። እሱ ከነገረን ውጪ ነው እንትንም ብለን አናወራም። ስለዚህ አላህ የሚለውን ስምስ ከብሉይ ኪዳን በፊት የነበሩ የሚታወቁ ነቢያት ማለት ነው የሚታወቁ ነቢያት አላህ ብለው ጠርተው እንትን ብለዋል፣ አስተምረዋል። ሁሉም ማስረጃ አለ ለሱ። ሙሴ ለምሳሌ አስተምሯል። መጽሐፉ በቁርአን አይደለም አይደል የምትነግረኝ? እሱ መጽሐፉ የለንም። የሙሴ መጽሐፍ የማምጣት ኃላፊነት ከወሰድክ እንግዲህ ትችላለህ። እኛ መጽሐፉ የለም ብለን ምንድን ነው አለ ስትል በምን ማስረጃ ነው አለ ያልከው? ቁርአን ነው ማረጋገጫችን። ጥያቄ ግን ምን ነበረ አቡኪ? ከቁርአን በፊት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አላህ የሚለው ስም አለ ወይ? ከአላህ የሚለውን ስም ነቢያቱ ራሳቸው ተጠቅመው ጠርተውታል ወይ? አዎ አላህ ብለው ጠርተዋል ብሎ ቁርአን ይነግረናል እኮ። ከቁርአን በፊት እኮ ነው ያልኩት። እሺ ለምሳሌ ልንገርህ፣ ነብዩ በነበሩ ጊዜ ምን መሰለህ? ቀላል ምሳሌ ልስጥ። ከዛሬ ለምሳሌ ኢትዮጵያ ላይ የተፈጠረው ጦርነት ምንድን ነበረ? ኢትዮጵያ ላይ የተፈጠረው እንትን ረሃብ ምንድን ነበረ? የ77 ድርቅ ማለት ነው። ኦኬ እኔ ስለ 77 ድርቅ ለማውራት በ77 ድርቅ ጊዜ መኖር አለብኝ? አንተ መኖር አይጠበቅብህም። ማስረጃ ግን ያለ እኮ ለምሳሌ ሰምቼ ብናገር ስለ 77 ድርቅ መናገር እችላለሁ አይደለ? ትችላለህ። አዎ እኛ ደግሞ ምንድነው እያልን ያለ መሰለህ? ስለ ቀደምት ታሪክ የሚነግረን አላህ ሱብሓነሁ ወተዓላ አንተ በእነሱ ጊዜ አልነበርክም፣ ለነብዩ ነው የሚላቸው። በእነሱ ጊዜ አልነበርክም፣ ግን እነሱ እንዲህ ነበሩ፣ ከዛ እንዲህ ነበረ ብሎ አላህ ነው የሚተርክላቸው። ቁል ነዘለ ወለዚ ያዕለሙ ሲር ቀደም እኮ አነበብኩልህ። ስለዚህ አላህ ነው የሚተርከው ብለን ስለምናምን ማስረጃ አድርገን ይኸውልህ አቡኪ፣ አሁን እየተደማመጥን ስለሆነ ደስ ብሎኛል። እኔ አሁን ምን ብዬ መሰለህ የማምነው? ይኸውልህ እኔ አሁን የማምነው ቁርአን ራሱ አላህ የሚባል አምላክ ቃል ነው ብዬ እኔ አሁን አላምንም። ገብቶሃል? ቆይ አይደለም አንዴ ቆይ እንትን ሀሳቤ እንድታገኘው ብዬ ነው። እኔ አሁን አላህ የሚባል አምላክ አለ ብዬ አላምንም። እንደገና ቁርአኑም ለነብዩ የሰጠው የፈጣሪ ቃል ነው ብዬ አላምንም። ስለዚህ አሁን አላህ ራሱ ነው የሰጠው። አንዴ ጥያቄ ልጠይቅ። ስለዚህ አሁን ለእኔ አላህ እንደዚህ ብሏል ስትለኝ እኔ አይገባኝም። ገብቷል? መልስም አይሆነኝም ለኔ።
እኔ አሁን የምፈልገው ምን መሰለህ? አሁን አንተ ለአንድ ለሙስሊም እንዲህ ብለህ ብትነግረው ይቀበልሃል። ምክንያቱም አላህ የሚባል አምላክ አለ ብሎ ያምናል። እሱ ደግሞ ለነብዩ እንደተናገረ ያምናል። ስለዚህ ቀላል ነው የሚሆነው ማለት ነው። ለእኔ ግን የምትነግረኝ እንዴት መሰለህ? ለምሳሌ በነብዩ ዘመን ኢንጂል የሚባል መጽሐፍ እንደነበረ፣ ተውራት የሚባል መጽሐፍም እንደነበረ ቁርአን ይናገራል። ስለዚህ አሁን ያ ቁርአንና ያ ኢንጂል ቢያንስ በነብዩ ዘመን ነበረ። ገብተዋል። ስለዚህ እሱ እንኳን ለእናንተ ማስረጃ ሆኖ ሊቀርብ የሚችል ነው ማለት ነው። ለእናንተ ግን እሱን እንኳን ማቅረብ አትችሉም። ቁርአናችሁ እኮ አለ ይላል። ግልጽ ነው አቡኪ? እሺ ቁርአን በነብዩ ዘመን ኢንጂል የሚባል ኦኬ፣ ከተውራት እንጀምር። ተውራት የሚባል መጽሐፍ አለ ይላል በነብዩ ዘመን። አዎ ለምሳሌ በሆነች ሴት ላይ ለነብዩ እንዲፈርድ እንትን አይሁዶች ሲናገሩ አልጠየቅኩህም። ማስረጃ አለ ይላል አልከው። አለ የሚለውን ማስረጃ አሳየን እኮ። ልንገርህና ከዛ 2 ደቂቃ ከሰጠኝ አመጣልሃለሁ። መጀመሪያ ልንገርህ። ችግር የለም። 2 ደቂቃ አንተ ተቀበል። አንዴ ስማኝ። ችግር የለም። መደማመጥ እንችላለን። 2 ደቂቃ ሰጥቻለሁ። ይዘህ ትመጣለህ። ከዛ ታወራለህ። ሚውት አድርግ እስከዛ። እሺ ችግር የለም። አሁን እኛ ስታንዳርድ ላይ ነው የምናወራው እንጂ ከዚህ በፊትም እኮ አንስተን እኮ አውርተናል። እንደውም ስለ ፐሺታ ማኑስክሪፕት አንስተን አውርተናል። ሊትራሊ የአላህን ስብሐነ ወተዓላ ስም እንደሚጠቀሙ ብዙ ማስረጃዎችን መውጣት ይቻላል። ግን ከእንደዚህ አይነት ይሄ የወረደ እንትን መውጣት መቻል አለብን። እኛ ሙስሊሞች ቁርአን ፋይናል አውቶሪቲ መሆኑን ማሳመን መቻል አለብን። አይታችኋል። መጨረሻ ላይ መጥቶ ወዴት ነው የመጣው? ኦኬ ለካ ጥያቄው ረብ የለሽ መሆኑን ተረዳ። ለምን ዳትሚን መሆን ያለበት ለካ የመጽሐፉን እውነተኝነት ማረጋገጥ ነው የሚቀድመው ከሁሉ ነገር በፊት ማለት ነው። እውነተኛ ነው ወይ ይሄ መጽሐፍ የተያዘው መጽሐፍ ማለት ነው። እና እዛ ላይ ማውራት አለብን። ሰላም አለይኩም አዲስ አሳዛኝ ነው። እሺ በኢትዮጵያ ክርስቲያኖች መስፈርት አረብ ክርስቲያኖች ክርስቲያን አይደሉም። በልክሽ ኤች አይ ኬ የሚለው አካውንት ጥያቄ አለ። ማስረጃ ይዞ ይምጣ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ቅድም ጠይቅህ ነበረ አልተመቸህንም? እሺ ጠይቅ። አንድ ኢማም እያሰገደ ከኋላ መጥቶ ሀርሙ የሚቆም ሰው ፋቲሃ ቢያመልጠው ፋቲሃን ሳይቀራ ከኢማሙ ጋር ቀጥሎ ቢሰግድ መጨረሻ ሲያሰላምት እነሱ ሲያሰላምቱ ኢማሙም ሲያሰላምቱ እሱ ፋቲሃውን መሙላት አለበት ወይስ ከሳቸውም ጋር ነው የሚያሰላምተው? ከኢማሙ ጋር የለበትም። ከኢማሙ ጋር ነው የሚያሰላምተው። እሺ ሽክራን። እሺ አፎን እና እንደዛ ነው። እሺ ሌላ ጥያቄ ያለው ሰው ካለ ኢንሻአላህ እስሚዝ ትንሽ ቀጥሉ እስቲ። አቡኪ ትንሽ 5 ደቂቃ አስጠኝ። ውጪ ላይ ውጪ ነኝ ስገባ ጥያቄ አልመለሳችሁልኝ። ቀደም እኮ እየመለስን ወጣህ። አስታውሰንና እንድገመው ምን ነበረ? ያ ባትሪ እንትን አለ። ኦኬ ችግር የለም። ሶሪ በጣም ምን ነበር? ያ ምንድነው? ስለ ካዕባ ነበር የጠየቁት እና ማለት በሙስሊም እንትን አስተምሮ ላይ አስተማሪዎች ለምዕመናን የሚያስተምሩት አንድ ጌታ እንዳላቸውና አንድ አላህ ነው፣ ለሌላ አንሰግድም፣ ሌላ እናመልክም ምናምን ነው። ግን በቁርአን ላይ ምን ይላል? ካዕባ ራሱ ኃጢአት እንደሚያስተሰርይ ማለት ነው። ካዕባን የሳመ እንትን ያለ አለመ ከኃጢአት ነፃ ያወጣል ይላል። እንደገና ነብዩ መሐመድ ምን ብለዋል? ከማን ነው የሚቆራረጠው? በመቃብራቸው ላይ ሆነው ራሱ እንደሚሰሙ ጸሎት አይሰማም። ኦኬ አይ የተቆራረጥክ ነበረ፣ ለዛ ነው ወደ የመጀመሪያው አሁን እሰማለሁ።
አዎ ቆይ መጀመሪያ ያነሳው እና ሁለተኛው ጋር እንቀጥላለን። መጀመሪያ ያነሳው ስለ ካዕባ ነው የጠየቀን። እኛ ካዕባን አስመልክቶ ካዕባ ያ ቅድም ካባ እንደተናገ ነው። ኔትወርክህ ነው እንትን ቆይቶ እየደረሰ ነው። አዳምጠኝ። ካዕባ እኛ የሚጎዳም የሚጠቅም ነው ብለን አናምንም። ሰሂህ ሙስሊም ሐዲስ ቁጥር 1270 ላይ የተቀመጠ ሐዲስ አለ። አንተ እያወራህ ያለው ስለ ሐጀር አልአስወድ ነው ኤክስፕሊሲትሊ ማለት ነው። ራአይቱል አስለዐ ያዕኒ ዑመር አልኸጣብ ረዲየላሁ ዐንሁ ዩቀቢሉ አልሐጀር ዑመር አልኸጣብ ረዲየላሁ ዐንሁ ሐጀር አልአስወድን ሲስም አየው። የቁል እንዲህ የሚል ነበረ፣ ወላሂ እኒ ለኡቀቢሉክ እኔ ስምሃለሁ፣ ወኢኒ አዕለሙ አነከ ሐጀር አንተ ድንጋይ መሆንህንም አውቃለሁ፣ ወኢነከ አንተ እኮ ላ ተዱሩ ወላ ተንፋዕ የምትጠቀምም አይደለህም የምትጎዳም አይደለህም። ወለውላ አኒ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ቀበለክ ማ ቀበልቱክ ነቢዩ ሲስሙህ ባላይና ባልመለከት ኖሮ አንተም ባልሳምኩህ ነበረ ብለው ተናግረዋል። ከዚህ ምንድነው መረዳት የምንችለው ነው ጥያቄው። ከዚህ መረዳት የምንችለው ነገር እኛ ሐጀረል አስወድም ሆነ ካዕባ የሚጠቅምም የሚጎዳም ነው ብለን አናምንም። አይጠቅምም አይጎዳምም ጭምር ማለት ነው። መጉዳት ሆነ መጥቀም የሚባለው ነገር ከአላህ ስብሐነሁ ወተዓላ በቀር ማንም አካልን ታሳቢ የሚያደርግ አይደለም። በእስልምና ማንንም ዋቢ የሚያደርግ አይደለም። የሚጠቅም አላህ ነው፣ የሚጎዳ አላህ ነው፣ የሚያኖር አላህ ነው፣ የሚገልም አላህ ነው። ኃጢአት ይቅር የሚለውም አላህ ነው። ከአላህ በቀር ኃጢአትን ይቅር የሚለው የለም። ነገር ግን ይህን ሐጀረል አስወድን ሳሙ ብሎ አላህ ትእዛዝ ሲያቀርብ ያንን ሐጀረል አስወድ ወይም ደግሞ ያንን ድንጋይ ስንስም አላህ ኃጢአታችን ይቅርልናል። ድንጋዩ አይደለም ኃጢአትን ይቅር የሚለው አስተውል። አላህ ነው ኃጢአታችን ይቅር የሚለን። ለምን ያንን ድንጋይ እንድንስም ታዘዘ ከተባለ ዙለ ሊአምሪላሂ ስብሓነሁ ወተዓላ ለአላህ ስብሓነሁ ወተዓላ ትእዛዝ ዝቅ ማለትን ማሳየት ነው። አላህ አርጉ ስላለን ማለት ነው። ያንን ቦታ አላህ ስብሓነሁ ወተዓላ አክብሮታል። በማክበር ውስጥ ደግሞ ያንን እንድናረግ አዞናል። እብን ዑሰይሚን ረሒመሁላሁ ተዓላ እንዲህ ይሉናል። ሸርሕ ሪያዱ ሳሊሒንን ሸርሕ ባደረጉበት መጽሐፍ ቮሊዩም 2 ገጽ 316 ላይ ኢኒ ላ አዕለሙ አነከ ሐጀሩን ላ ተዱር ወላ ተንፋዕ የሚለው ወሰደቀ ረዲየላሁ ዐንሁ አላህ ስራውን ይውደድለትና ዑመር ትክክለኛ ነገር ነው የተናገረው። ፈኢነ ልአሕጃር ድንጋዮች እኮ ላ ተዱር ወላ ተንፋዕ አትጎዳምም አትጠቅምም። ወነፍዑ ቢየዲላሂ ዐዘ ወጀል ጥቅም የሚባል ነገር በአላህ ስብሓነሁ ወተዓላ እጅ ነው ያለው። ምክንያቱም አላህ ስብሓነሁ ወተዓላ በቁርአን ላይ የሚለን ነገር ስላለ ማለት ነው። ስትሪክት የሆነ ሞኔቲዝም አስተምሮ እስልምና እናስተምራለን ብለን ከምንኮራባቸው እንትኖች አናቅስቶች መካከል አንዱ ይሄ ነው። ይሄ አጠቃላይ የሆነ ነገር ስንፈልግ ከአላህ ነው። ሱረቱል ሙእሚኑን አንቀጽ 88ን ተመልከተው። ምን ይላል መሰለ? ቁል መን ቢየዲሂ መለኩቱ ኩሊ ሸይ ይላል። የሁሉ ነገር ትእዛዝ ማዘዝ ሁሉ ነገር ያለበት በእርሱ እጅ ነው በአላህ ሱብሓነሁ ወተዓላ። ወሁወ ዩጂሩ ወላ ዩጃሩ ዐለይህ ኢንኩንቱም ተዕለሙን ሰየቁሉነ ሊላህ ለአላህ ነው ብሎ እንትን ይላሉዋል። የሚለመን እርሱ ነው፣ ከእርሱ በቀር የሚለመን የለም። የሚጠቅም እርሱ ነው፣ ከእሱ በቀር የሚጠቅም የለም። የሚጎዳም እሱ ነው፣ ከእሱ በቀር የሚጎዳ የለም። ስለዚህ ያንን ነው እንትን የምንለው። ኃጢአት ይቅር ማለትን አስመልክቶ ደግሞ ኃጢአት አላህ ሱብሓነሁ ወተዓላ በተለያዩ ምክንያቶች ኃጢአትን ይቅር ይላል። ሱረቱ አሊ ዒምራን ምዕራፍ 3 አንቀጽ 135 ላይ ወለዚነ ኢዛ ፈዐሉ ፋሒሻ አው ዘለሙ አንፉሰሁም አለ። እነዛ መጥፎ ነገርን የሰሩ እንደሆነ አጸያፊ የሆነ ነገርን ወይም ነፍሶቻቸውን የበደሉ እንደሆነ ምን ይላሉ አለ? ዘከሩላህ አላህን ይቅር በለን ይላሉ። አስተግፊሩላህ ማለት ነው። ፈስተግፈሩ ሊዙኑቢሂም ይቅርታንም ይጠይቃሉ። ወመን የግፊሩ ዙኑበ ኢለላህ አለ። ከአላህ በቀር ኃጢአትን ማን ነው ይቅር የሚለው አለ? ማንም የለም ከአላህ በቀር ኃጢአትን ይቅር የሚል። ድንጋይ ይቅር አይልም፣ ነብዩ አይሉም፣ ማንም አካል ኃጢአትን ይቅር አይልም ከአላህ በቀር ማለት ነው። ግን ያንን በማድረግ ውስጥ አላህ ሱብሓነሁ ወተዓላ ኃጢአታችን ይቅር እንዲባልልን አድርገዋል። በእስልምና ደግሞ እሱ ብቻ አይደለም፣ የተለያዩ ነገራቶችን ማድረግ ኃጢአትን ይቅር ያስብላል። ለምሳሌ አንድ ሰው ሰላት ሲሰግድ ኃጢአቱ ይቅር ይባልለታል። ጾም ሲጾም ኃጢአቱ ይቅር ይባልለታል። እነሱ ሙከፊራቱ ሊዙኑብ ተብለው ይጠራሉ። ኃጢአትን ይቅር የሚያስብሉ ናቸው እንጂ የሚሉ አይደሉም። ለዚህም ደግሞ ደብል ስታንዳርድ አድርገን የኢሳይያስ መጽሐፍ ምዕራፍ 6 ቁጥር 6ን ማስረጃ አድርገን ያመጣል። ኢሳይያስ ምዕራፍ 6 ቁጥር 6 ላይ ተመልክተው ኢሳይያስ ምዕራፍ 6 ቁጥር 6 ላይ ተመልክተው ከሆነ ከ3 ጀምሮ እንመልከተው። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብረት ትሞላለች እያሉ ይጮሁ ነበረ። የመድረኩም መሰረት ከጨዋዮች ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። እኔም ከንፈሮቼ የረከሱ ሰው በመሆኔ ከንፈሮቼም በረከሱ ሕዝብ መካከል በመቀመጤ ዓይኖቼም የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ጠፍታለችና ወየሁልኝ አልሁ አለ። ከዛ ይቀጥላል። ከሱራፌልም አንዱ አለ፣ መልአክ ማለት ነው፣ እየበረረ ወደ እኔ መጣ አለ። ከመልአኩ አንዱ በእጁም ከመሰዊያው በቁጠት የወሰደው ፍም ነበር አለ።
ጉጠት ማለት ልክ እንደ ብረት አይነት ነገር ነው። በዛ ፍም ይዟል። ፍም ነገር ማለት ነው። አፌንም ዳሰሰበታል። በዛ ፍም ማለት ነው። ከዛስ እነሆ ይህ ከንፈሮችህን ነክቷልና በደልህ ከአንተ ተወገደ፣ ኃጢአትህም ተሰረየችልህ አለዋል። እንዴ እዚህ ጋር የኢሳያስ ኃጢአት ተሰረየ የተባለው የዚህ አውድ ኃጢአት ተሰረየ የተባለው በዛ በጉጠት ነው? በፍም ነው? ፍም ኃጢአት ይቅር ያስብላል? አይደለም። ኃጢአት ይቅር የተባለው በአምላክ ነው። ያ ግን ሰበብ ሆኗል ብለን ነው የምናምነው። እታል ሰበብ ሆኗል ብለን እናምናለን። ስለዚህ ከዛ አንጻር እንትን ማለት ከዛ አንጻር ሀሳቡን መረዳት ትችላለህ። አይ ቲንክ እንዳይበዛብ ይበቃል። ምንድን መሰለህ አሁን ጣዖት የሚያመልክም እኮ ዛፉን አይደለም የሚያመልከው። ያ የሚያመልከው አምላክ በዛፉ ላይ ያድራል ብሎ ነው አይደል? ቅቤ ምናምን የሚቀቡት። እኛ ይሄም አሁን ኢንካርኔት አናምንም። ጥቁር ሰው አሁን ክርስቲያኖች ኢንካርኔሽን ታምናላችሁ። ኢንካርኔት እና ሪንካርኔት ተብሎ የሚጠሩ ሁለት አይዲያዎች አሉ። ኢንካርኔት ማለት ምን ማለት ነው? አምላክ የተለያዩ ነገር ላይ ተሰጎ ያደርጋል ነው። እኛ ኢንካርኔት አናምንም። ለምሳሌ ሙስሊሞች ማለት ነው አላህ ከፍጥረታቶቹ ሙሉ በሙሉ የተለየ ነው ብለን ከአባን ስትሳለም እንዴት ያድናል? አዎ አያድንም። ከአባው እኮ አይደለም ያድነው እኮ በምን በኩል ይገናኛል ከአላህ ጋር? በጣም ጥሩ። ያ ካዕባ የሚባለውን አላህ ነው ያን ቦታ ቀድሶ አስቀምጦታል። እዛ ቦታ ማለት ነው አላህ ያንን ሲቀድሰው የእዛ ቦታ ደግሞ ሄደን አምልኮ እንድንፈጽም አላህ አዞናል። ከዛ ውጭም እኮ የተፈጽሟል ያን አምልኮ፣ ግን እዛ ስትሄድ የተሻለ ነው ተብሏል። ስለዚህ ልክ አንተ እዛ ሄደ አምልኮ ስትፈጽም አላህ እርሱም በመታዘዝህ ምክንያት ኃጢአትን ይቅር ይልልሃል። ከዛ ድንጋይ ጋር ምንም የተገናኘ ነገር የለም። ሐጀር አስወድ እንለዋለን። የተከበረ ድንጋይ ነው። አዎ፣ ግን ድንጋይ ነው። ምንም እንትን የለውም። የሚጎዳም የሚጠቅምም አይደለም። ስለዚህ እኛ አስተውለህ ከሆነ ምን አለ መሰለህ፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ቢላል የኛው የዚሁ ሀበሻ አካባቢ ያለው ቢላል ከዓባው ላይ ይሰቀል ነበረ፣ ድንጋዩ ላይ ማለት ነው። ከዛ ድንጋይ ላይ ተሰቅሎ ነው አዛን የሚል የነበረው። አዛን ማለት ወደ አላህ መጣራት ማለት ነው። አሁን እስቲ እኔና አንተ እናስተውል። አምላክ ከሆነ የሚመለከው ነገር ላይ ነው ተሰቅሎ እሱ አዛን የሚለው ወይስ ከስር ሆኖ ነበር ሊለምን ሊማጸን የሚገባው? የለም። አንድም ሙስሊም እዛ ሄዶ እኔ እንግዲህ ለታሪክ ይሁን እዛ ስንሄድ አሳያለሁ። አንድም ሙስሊም እዛ ሄዶ ካዕባ እያለ ሐጀረል አስወድ እያለ የሚለምን የለም። አንድ ሙስሊም አታገኝም። አንድ አይደለም ግማሽ አታገኝም። ሩብ ቢኖር ሩብ አታገኝም። ሁሉም እዛ ሄዶ አላህን ነው የሚለምነው። ስለዚህ ያ አላህ የቀደሰው ቦታ ነው፣ ለአምላክ የተቀደሰ ቦታ ነው እንጂ ከሌላ ነገር ጋር የሚገናኝ ነገር አይደለም። ያ አቡኪ አፎን ነብዩ ሰለላሁ ዐለይሂ ወሰለም የሆነ ጊዜም እንትን ብለው ነበር አይደል? አፈርሰው ነበር ምናምን ብለው ነበር አይደል? በሆነ ምክንያት ነው እንትን ሐዲት አህድም ምናምን ብለው ነበር አይደል? እሱ ብቻ ሳይሆን ወደፊት ይፈርሳል። ለምሳሌ ወደፊት ራሱ ይፈርሳል። ትክክለኛ ፖይንት። አሁን ወደፊት አንድ የሚነሳ ግለሰብ ሄዶ እንደሚያፈርሰው ተናግሯል። አረ እሱን ተው። ለሃድሙል ካዕበቲ የአንድን ለምንድን ነው ደሙል ሙእሚኒ አዕዘሙ ዒንደላህ ሚን ሃድሚል ካዕባ ብለዋል። አጠቃላይ ካዕባ የአንድ ሙእሚን ደም አጠቃላይ ካዕባን ከማፍረስና ካዕባን ብቻ አይደለም ምድር ላይ ያሉ መሳጊዶችን ከማፍረስ የአንድ ሙእሚን ደም ይበልጣል ተብሏል። ምን ማለት ነው ይሄ? አምላክ ቢሆን ኖሮ የሚመለክ ቢሆን ኖሮ ከአንድ ሰው ደም አምላክ ይበልጣል? አምላክ ነው እንጂ ይበልጠው ሰው ነው ይበልጠው ይባላል? አይባልም ነበረ። እና በሐዲስ ደረጃ አሉ። እነዚህ ማስረጃዎች ሰጣለሁ ከፈለ እና እንደዛ ነው ኢንሻአላህ። ኦኬ። በመሀል የሚጠይቅ ሰው ካለ ያው ይጠይቅና ደግሞ ትንሽ ቆይቼ ደግሞ ያለኝ ነገር አይቼ እጠይቃለሁ። ቴንክ በጣም አመሰግናለሁ። ኦኬ፣ ችግር የለውም። እሺ እስሚዞ ቀጥሉ ኢንሻአላህ። እስሚዝ መታል አይደለ? አለ። ሰላም አለይኩም አቡኪ። ኦኬ፣ ቀጥሉ። አምስት ደቂቃ ተመለስክ? ተመልሻለሁ። ቤት ገብቼ
እስቲ አንድ እሺ፣ ክርስቲያኖች ስላሉ ኢንሻአላህ ክርስቲያኖችን አስገቧቸው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከታች ማለት እሺ፣ አንዲት ተጠይቀ ጥያቄ አለ ወይስ ኋላ ክርስቲያኖች ስለገቡ? እውነትን አስተናግደው ስሚዝ ሀቢቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አቡኪ ስሚዝ ሰላም ለእናንተ ይሁን ብያለሁ። እንትን አንድ ያዘጋጀሁት ፒዲኤፍ ነበር በኮምፓራቲቭ ሪሊጅን ላይ ማለት ነው፣ የጠፋው የኢየሱስ ድምፅ የሚል የታገዱ ወንጌላቶች ስለ በርናባስ ኦሎፊ በአጠቃላይ ብዙ ነገር እንትን ብዬበታለሁ። ፒዲኤፉን ለአዲስ ልኬላታለሁ እና እዩት፣ ገምግሙትና ምን አስተያየት እንደምትሰጡበት እናያለን። ኢንሻአላህ መርሃባ ማሻአላህ አላህ ስራን ይቀበል። እውነት ኢንሻአላህ እናየዋለን። አሚን። እሺ አመሰግናለሁ። እኔ አንድ ነገር ነበር አቡኪ፣ እነዚህ በታገዱ ወንጌላት ዙሪያ ነበሩ ማለት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደዚህ ምድር ሳይመጡ በፊት ከ100 ዓመት በፊት ነበር እነዚህ የበርናባስ ወንጌል የብዙ ወንጌላቶች የታገዱ አሉ እና ሜቢ በዛ ዙሪያ ሜቢ እኔም ከጻፍኩት በተጨማሪ ወይም ሌላ ጊዜ ትንተና ብሰጥበት ደስ ይለኛል። ኸይር ኢንሻአላህ። አሁን ትንሽ ረፍት እያደረገ ነው አቡኪ። ኢንሻአላህ እናወራበታለን። ሁሉንም አይተነው ኢንሻአላህ። እንትን ላይ የሆነ ቦታ ሄጂ ስለነበረ ነው። አይ ቲንክ ጥሩ ርዕስ ነው። በደንብ ጥሩ ርዕስ ነው። በደንብ የሚኬድበትም ርዕስ ነው። አንድ ፖይንት ላንሳ። አፎን ስም ይዘው ትቀጥላላችሁ። ምን አለ መሰላችሁ ሙስሊሞች ጋር አንድ ትልቁ ችግር ምንድን ነው? አንዳንድ ሙግቶች የተወሰነ መልስ ሲሰጣቸው ማቃለል ነገር ይታያል። ሙግቶችን አስመልክቶ ማለት ነው። ለምሳሌ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ምናምን እንደዚህ አይነት ጥቅሶችን የተወሰነ መልስ የሚመስል ነገር ከክርስቲያኖች ሲመጣ እኛ ሙስሊሞች እያረከስናቸው መጣን። ጥቅሶቹ ማለት ነው። ዘዳግም ምዕራፍ 18 ቁጥር 18 ዘሴም ወይ እየረከሰ ከመጣ ጥቅስ መካከል ነው አንዱ። ሌላው የበርናባስ ወንጌል ነው እና የበርናባስ ወንጌል አፖክሪፋ ነው ብለው እነሱ ሲያስቀምጡት በቃ ሙሉ በሙሉ ነው የተቀበለው ሙስሊሙ ማለት ነው። የሆነ መጽሐፉን ራሱ ለመፈተሽ አልሞከረም ነበረ። እኔ በተወሰነ ሰሞኑን በነበረኝ ጊዜ ላይ የበርናባስ ወንጌል አጠቃላይ ታሪካዊ ሂደትን ቸርች ፋዘሮች ስለሱ የተናገሩትን ነገር ለመመልከት ሞክሬ ነበርና እንዲህ እንደቀልድ ዝም ብላችሁ እንትን የምጥሩት ወንጌል አይደለም በመሰረቱ ማለት ነው። ኢንሻአላህ በዛ ሁኔታ ያው ሌላ ይፋ የምናደርገው ነገር ይኖራል። ወደፊት እንሄድባቸዋለን። ስለ አፖክሪፋ ብለን የምንጠራቸው መጽሐፍቶች አሉ። ከዛ ደግሞ በሰው ስም ደግሞ የሚጻፉ መጽሐፍቶች አሉ። እነዛ ነገራት ላይ ኢንሻአላህ የምንሄድበት ይሆናል። ኢንሻአላህ እንሄድባቸዋለን። ቀጥሎ ስሚስ